ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል በኤርትራ መንግስት የታገቱት ተለቀቁ፣ እንዲሁም ብርቱካን ተመስገን በቁጥጥር ስር ውላለች የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ እሁድ የካቲት 11 ቀን 2017 ዓ.ም በኢቢኤስ ቴሌቪዥን የቀረበችውና እስካሁኗ ሰዓት ድረስ መነጋገሪያ የሆነችው የብርቱካን ተመስገን ከበደ ጉዳይ አየሩን ተቆጣጥሮታል። ሴትና ወንዱን የፕሮግራም አቅራቢዎች አላክሳ ወደ አየር የወጣችው ወጣቷ የብዙዎችን ቀልብ ገዝታለች። ብዙዎች በደረሰባት ነገርም ሐዘናቸውን እየገለጹ ይገኛሉ። ፕሮግራሙ ከጣቢያው የዩቲዩብ ገጽ ላይ በዚያኑ ቀን ማታ እንዲወርድ ከተደረገ በኋላ ግን ነገሮች በፍጥነት አቅጣጫቸውን ቀይረው መጓዝ ጀመሩ። ይህንን ለጊዜው እንተወውና እንዴት ከአየር ላይ ሊወርድ እንደቻለ ባደረግነው ማጣራት ተከታዩ መረጃ አግኝተናል። ፕሮግራሙ አየር ላይ ከዋለ በኋላ ባለታሪኳ ከዩቲዩብ ላይ እንዲወርድላት ጎትጉታ በመጠየቋና በዚህም ዕለት የፕሮግራሙ አቅራቢ የነበረችው ሉላ ገዙም ፕሮግራሙ ከተለቀቀ በኋላ የተለየ መደናገጥና ያለመረጋጋት ባህሪ በማምጣቷ እሷም ፕሮግራሙ እንዲወርድላት በመጠየቋ ነው ሲሉ የጣቢያው ጋዜጠኞች ገልጸዋል። ሉላ ከዛ በኋላ ስልኳን አጥፍታ የጠፋች ሲሆን ታሰረች በሚል እየተወራ ያለው ወሬ ውሸት መሆኑንም አረጋግጠናል። ሉላ ከፕሮግራሙ ጋር ምንም አይነት ግንኙነት የለኝም፣ እኔ አቅራቢ ብቻ ነኝ፣ ፕሮግራሙን የሰሩት ሌሎች ናቸው፣ ስለዚህም አይመለከተኝም የሚል ምላሽ እንደሰጠችም ነው እየተነገረ የሚገኘው። የጣቢያው ከፍተኛ ባለድርሻ የሆኑት አቶ አማንና ባለቤታቸው ማከዳ በዛሬው ዕለት በጉዳዩ ዙሪያ ከሰራተኞቻቸው ጋር ስብሰባ ያደረጉ መሆኑንም ሰምተናል። የብርቱካንን ጉዳይ መንግስት የተለያዩ መታወቂያዎችን በመበተን እንዲሁም ደግሞ የደምቢዶሎ ዩኒቨርሲቲም ከጸጥታ ሰራተኞች እስከ ፕሬዝዳንቱ ድረስ በመውጣት ታሪኩ ሐሰተኛ ነው በሚል እያስተባበሉትም ይገኛሉ። ዩኒቨርሲቲው በመግለጫውም በጉዳዩ ዙሪያ ባካሄደው የማጣራት ሥራ የዩኒቨርሲቲ ተማሪ ነኝ ያለችው ብርቱካን ተመስገን በዩኒቨርሲቲው የመረጃ ቋት ላይ በየትኛውም የትምህርት ክፍል ያልተመዘገበችና የዩኒቨርሲቲው ተማሪም እንዳልሆነች ተረጋግጧል ብሏል። በተጨማሪም የተባለው ትምህርት ክፍል በወቅቱ ያልነበረና በዩኒቨርሲቲው ግቢ ውስጥም ምንም አይነት የተማሪ እገታ ያላጋጠመ፣ እንደውም በግቢ ውስጥ ለአንድም ቀን የተኩስ ድምፅ ተሰምቶ የማይታወቅ ሆኖ ሳለ ኢቢኤስ ያቀረበው ፕሮግራም ቢያንስ ከዩኒቨርሲቲው መረጃ ሳይወስድ እንደዚህ አይነት ፕሮግራም ማቅረቡ የዩኒቨርሲቲውን ገጽታ ለማበላሸት ያለመ ስለሆነ ያስተላለፈው ፕሮግራም ዩኒቨርሲቲውን የማይወክል መሆኑን ይገልጻል በማለትም አጠቃሏል። ለመንግስት ቅርበት ያላቸው የትስስር ገጾች ብርቱካን ባለትዳር እንደሆነች፣ አስኮ እንደምትኖር፣ እናት አባቷ በሕይወት እንዳሉ፣ ሐዋሳ ዩኒቨርሲቲ አካውንቲንግ እንደተማረች የመሳሰሉትን ጉዳዮች እያወጡም ይገኛሉ። በሌላ መረጃ ደግሞ ጋዜጠኛ መሳይ መኮንን ብርቱካን ዛሬ በፖሊስ ተጠርታ ተጠይቃለች፣ በጥብቅ የደህንነትና የጸጥታ ኃይሎች ቁጥጥር ስርም ወድቃለች ሲል መልእክቱን በማህበራዊ ትስስር ገጹ ላይ አጋርቷል። ጋዜጠኛ መሳይ መኮንን አክሎም ማንም እንዳያገኛት ተደርጋለች፣ የሐዋሳና የአዲስ አበባ ከተሞች መታወቂያ ተዘጋጅቶላታል፣ አዲሱ ዲጂታል መታወቂያም ተሰርቶ ተሰጥቷታል፣ እየተዘጋጀ ላለው ዶክመንተሪ ፊልም ግብአቶች ናቸው በማለትም ጋዜጠኛ መሳይ መኮንን መልእክቱን በማህበራዊ ትስስር ገጹ ላይ አጋርቶ ተመልክተናል። በሌላ ዜና 8ኛ ቀኑን በያዘው ዘመቻ አንድነት ዛሬም በተለያዩ ግንባሮች ድል መቀናጀታቸውን የአማራ ፋኖ በጎጃም አስታውቋል። በዚህም በአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር ትላንት ዘመቻ አንድነት 7ኛ ቀን ላይ በተደረገ ውጊያ አቸፈር ላይ ከተደመሰሰው ኃይል መካከል 14 የአድማ ብተናና 12 የመከላከያ ሰራዊት በድምሩ 26 ሙት መገኘቱን ገልጸዋል። አንድ ወታደራዊ አዋጊ መኮንን እንደተገደለም እንዲሁ። የአማራ ፋኖ በጎጃም 5ኛ መንገሻ ቲከም ክፍለ ጦር ባደረገው የተቀናጀ ማጥቃትም ሽንዴ ከተማን እንደተቆጣጠሩም ገልጸዋል። ወርቅ አባይ ብርጌድ፣ ሽንዴ፣ ወንበርማ ብርጌድ፣ ደጃች አሰቦ ቡሬ ዳሞት ብርጌድ በውጊያው እንደተሳተፉም ተገልጿል። በሌላ መረጃ ደግሞ በሰሜን ሸዋ ዞን ሆደቡ አቦቴ ወረዳ በሸኔ ታጣቂ ቡድን ላይ እርምጃ መውሰዱን የኢፌድሪ መከላከያ ሰራዊት ገልጿል። የ6ኛ እዝ ኮር በሰሜን ሸዋ ዞን ሆደቡ አቦቴ ወረዳ እስከ ደራ ወረዳ በሚያዋስነው የጀማ ወንዝ ያሉ ቋጥኞችና ገደላ ገደሎችን እየተጠቀመ በአካባቢው ዘረፋና እገታ ሲፈጽም በነበረው የሸኔ ታጣቂ ቡድን ላይ የኮሩ ክፍለ ጦሮች ባካሄዱት የተጠና አሰሳ ከፍተኛ ኪሳራ ማድረሳቸውን የኮሩ ዋና አዛዥ ብርጋዴር ጄኔራል መለሰ ይግዛው ተናግረዋል። ሸኔ በተለያዩ ቦታዎች በሰራዊቱ እየደረሰበት ካለው ምት አንጻር መንቀሳቀሻ ሲያጣ ራቅ ያሉና ገደላማ መሬቶች በሚበዙበት ራሱን በመደበቅ
አልፎ አልፎም ወደ መስመር እየወጣም ሰላማዊ ተጓዦችን እያጠቃ የሚደበቅበት እንደነበርም ጄኔራል መኮንኑ አብራርተዋል። አልፎ አልፎም ወደ መስመር እየወጣም ሰላማዊ ተጓዦችን እያገተ የሚደበቅበት እንደነበርም ጄኔራል መኮንኑ አብራርተዋል። የዞኑ ክፍለ ጦሮች ባካሄዱት የተቀናጀ አሰሳ በ33 የቡድኑ ታጣቂዎች ላይ እርምጃ ሲወሰድ 8 አባላቱን ከነሙሉ ትጥቃቸው መማረክ ተችሏልም ብለዋል። ሌሎች በቡድኑ ተስፋ የቆረጡ 8 አባላቶቹም ተደብቀው ከነበሩበት ጫካ ወጥተው ለሰራዊቱ እጃቸውን ሰጥተዋልም ተብለዋል። ከሰው ኃይል ኪሳራው በተጨማሪ 15 ክላሽ መሳሪያ፣ 3 ኤስኬኤስ ጠመንጃ፣ ከ1000 በላይ የክላሽ ጥይት፣ 113 የብሬን ጥይት፣ የመትረየስ ሸንሸል፣ ኤፍ1 ቦምብ፣ የክላሽ ካዝናና ከህብረተሰቡ የዘረፏቸውን የተለያዩ መድኃኒቶች፣ 13 ማዳበሪያ ጤፍ፣ ስማርት ስልኮች፣ 227,000 ጥሬ ገንዘብ በቁጥጥር ስር መዋሉም ተገልጿል። ከዚህ ቀደም በመኪና አግቶ በመደበቅ ከቤተሰቡ ገንዘብ እየተደራደረበት የነበረ ታጋች ሰላማዊ ሰው መመለስ መቻሉንም የገለጹት ብርጋዴር ጄኔራል መለሰ ይግዛው ከሰራዊቱ ምትተርፎ በአካባቢው ተደብቆ ለማምለጥ እየሞከረ ያለውን ኃይል ሙሉ በሙሉ ለመደምሰስ ሰራዊቱ እያሳደደው እንደሚገኝም ገልጸዋል። በመጨረሻ በኤርትራ መንግስት የታገቱት ተለቀቁ። በኤርትራ ታግተው የነበሩት የአዘርባጃን መርከበኞች መለቀቃቸው ተሰምቷል። መርከበኞቹ በቁጥጥር ስር የዋሉት ባለፈው ህዳር ወር ማለትም ኖቬምበር 7 ቀን 2024 ዓ.ም እንደነበር ይታወሳል። እነዚህን 18 የአዘርባጃን መርከበኞች ለማስለቀቅ ከፍተኛ ዲፕሎማሲያዊ ጥረት ሲደረግ የቆየ ሲሆን ዛሬ ተለቀው ወደ ሀገራቸው መሄዳቸውም ተሰምቷል። የአዘርባጃን የውጭ ጉዳይ ሚኒስትር እንደገለጹት መርከበኞቹ እንዲፈቱ ጥረት በሚደረግበት ወቅት በኢትዮጵያ የሚገኘው የሀገሪቱ ኤምባሲ ለእስረኞቹ አስፈላጊውን የቆንስላ ድጋፍ ሲሰጥ ቆይቷል። ይሁንና መርከበኞቹ እንዲፈቱ ትልቁን ሚና የተጫወተው በኤርትራ የሚገኘው የቱርክ ኤምባሲ እንደሆነም አስታውቀዋል። ሚኒስትሩ አክለውም በኤርትራ የሚገኘው የቱርክ ኤምባሲ እነዚህም መርከበኞች እንዲፈቱ በቀጥታ ድጋፍ በማድረጉ ትልቅ ምስጋናችንን እናቀርባለንም ብለዋል። በወቅቱ እንደተገለጸው ኖቬምበር 7 ቀን 2024 ዓ.ም የአዘርባጃንን ባንዲራ የሰቀሉ 3 በካሲፒያን ማሪን ሰርቪስ የሚንቀሳቀሱ መርከቦች በስዊዝ ካናል በኩል አድርገው ወደ አቡዳቢ እየተጓዙ ነበር። ይሁንና መርከቦቹ ባጋጠማቸው መጥፎ የአየር ጸባይ የተነሳ ወደ ኤርትራ የውሃ ክልል ለመግባት መገደዳቸውንም ገልጸው ነበር። መርከቦቹ የባህር ክልል ውስጥ ከመግባታቸው በፊት ለኤርትራ የወደብ ባለስልጣናት ሪፖርት ተልኮ የነበረ ቢሆንም ሳይደርሳቸው በመቅረቱ ይሄንን ተከትሎ መርከቦቹ በኤርትራ የውሃ ክልል ውስጥ 12 ማይል ውስጥ ከገቡ በኋላ ህገወጥ ናችሁ ተብለው መታሰራቸው መገለጹን መዘገባችን ይታወሳል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ።